በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? ድምጻችሁ አይሰማም። እንደምን አደራችሁ? እንደምን ሰነበታችሁ? በምህረቱ ባለጠግነት ብዛት በደላችንና ኃጢአታችንን ሳይመለከትብን ጽድቅና ርኅራኄውን እያበዛ በዚህ በቅድስናው ስፍራ ላይ እንድንገኝ የረዳን የቅዱሳን አምላክ የእኛም አባት አምላካችን ልዑል እግዚአብሔር ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ የተመሰገነ ይሁንልን። አመስግኑት እንጂ የተመሰገነ ይሁን። በደንብ አመስግኑት። ለዚህ ያደረሳችሁን እግዚአብሔርን ደግማችሁ በእልልታ በጭብጨባ አመስግኑት። ክብር ምስጋና ለስሙ ይሁንልን። ለቃል መውረድ ለሥጋ ማርደግ ምክንያት የሆነች የአዳም ዘር ትምክህት መዝገበ ትሕትና መዝገበ ፍቅር እመቤታችን በፀሐይ አብስሎ በዝናብ አብቅሎ የሚመግበንን ክቡር ጌታ የድንግልና ወተት ያጠባች እመብርሃን ዛሬም በአማላጅነቷ በእናትነት ፍቅሯ ስላልተለየችን ክብርና ምስጋና ለእናታችን ለድንግል ማርያም ለወላዲተ አምላክ በደንብ አመስግኗት። ክብር ለእመቤታችን ይሁንልን። መከራ ሲበዛ ጭንቀት ወደ ነፍሳችን ሲመጣ የምንጠጋበት ጥግ ስናጣ ስንጮ የሚሰማን ዘመድ ወገን በሌለበት ዘመን አለሁላችሁ የሚለን ከክፉ የሚታደገን ከተወረወረው ቀስት በክንፎቹ ጥላ የሚጋርደን ሊቀ መላእክት ቅዱስ ሚካኤል ከእኛ ጋር ስለሆነ ክብር ለሊቀ መላኩ ለቅዱስ ሚካኤል። ዛሬም ለጠበቀን ይህንን ቀን ላሳየን በደንብ አመስግኑት። ድምፃችሁ በደንብ ይሰማ። ብዙ ደቂቃ ያህል አንቆይም። ምክንያቱም አባቶቻችን ከዋዜማው አንስተው እግዚአብሔርን ሲያመሰግኑ በሌሊት ቆመው አድረው አሁንም በድካም ላይ ነው ያሉት። ዘመነ ጾም ደግሞ ስለሆነ በዚህ በጾም ወራት ደግሞ ቆየት ብለው ወደ ቅዳሴም ስለሚሄዱ እነሱን ማድከም ስለማይገባ ለጠቢብ ደግሞ አንዲት ቃል ተበቃዋለች ተብሎ እንደተጻፈው በማብዛት ሳይሆን በማሳጠር ጥቂት እንነጋገራለን። አምላካችን እግዚአብሔር ለዚህ ቀን ስላደረሰን በዓሉንም እንድናከብር ስለረዳን ክብርና ምስጋና ለስሙ ይሁንለት። ወገኖች ይህንን በዓል ሰው ሊያከብር የሚችለው እግዚአብሔር ሲረዳው ነው። እግዚአብሔር ያላገዘው ሰው ይህንን በዓል ማክበር አይችልም። ዛሬ የምናስባት እናታችን አፎሚያ እረፍቷን በዛሬው ቀን የሆነላት ሁል ጊዜ ወር በገባ በ12 የቅዱስ ሚካኤልን ዝክር የምትዘክር ቅዱስ ሚካኤልን የምታስብ በዓሉን ደግሞ የምታከብር እናት ነበረች። በዓል የማክበሯ ምስጢር በሕይወቷ በረከት እንዲፈስ አደረገ። በሕይወታችሁ ዛሬ በረከት እየፈሰሰ ነው። እንኳን ደስ ያላችሁ ምዕመናን፣ እንኳን ደስ ያላችሁ። እግዚአብሔር መጽሐፍ እንዳለው ነው በጻድቁ በመልአኩም በሰማይቱም እንደተመሰገነ እወቁ ተብሎ እንደተጻፈው የቅዱሳንን ክብር ለማክበር የተሰበሰብነው ወገኖች እኛም ለመክበር ነው። ሳይገባን ደካሞች ሆነን ሳለን እንዴት ይሄ ጨለማ ነጋልን በምንልበት በዚህ ዘመን ኃጢአታችን እጅግ በጣም ከባቢሎን ግንብ በላይ ርቆ በዝቶ የእግዚአብሔር ምሕረቱ ግን እጅግ በጣም ስለበዛ ዛሬም በምሕረት በሕይወት ቆመን ይህንን በዓል ለማክበር በቃን። ክብርና ምስጋና ለመድኃኔዓለም ይሁን። ሊቃውንተ ቤተ ክርስቲያን አሉ በመካከላችን በደንብ አምልተው አስፍተው የሚናገሩ የሚያስተምሩ። እኔ ለመታዘዝ ያህል ነው በፊት ለፊታችሁ ታናሹ ወንድማቸው የቆምኩት። ያስተማሩን አባቶቻችን ነው ያሉት። አባቶቻችን በረከት ይደርብን። እነርሱ ከነገሩን አንዲት ቃል ሐረግ ነው የምንመዘው። በተለይ ታላቁ ሰው ሄኖክ የተናገረው አንድ ነገር አለ። የመላእክትን ሁሉ ዓለም የጎበኘ ሰው ነው ሄኖክ። ወደ ሰማይ ሰማያት የመጠቀ ደግሞ አሁን ያንን ራእይም አይቶ በመጽሐፍ የጻፈልን ደግሞ አሁንም እንደገና በመካነ ሕያዋን በብሔረ ሕያዋን ያለ ኋላ ላይ ደግሞ ጌታ ከመምጣቱ አስቀድሞ ከኤልያስ ጋር ወደዚህ ምድር የሚመጣ እንደሆነ በቅዱሳት መጽሐፍት ላይ ተጽፎ እናገኛለን። የሰባቱ ሊቃነ መላእክትንም ታሪክ በደንብ አድርጎ የጻፈ ስለ ሩፋኤልም ስለ ኡራኤልም ስለ ገብርኤልም ስለ ሁሉም
አድርጎ የጻፈ ይሄ የስሙ ትርጓሜ ሄኖክ ማለት ታደሰ ወይም ህዳሴ የሚል የስም ትርጉም ያለው ታላቁ ነቢይ ነው ሄኖክ እና ያ የጻፈልን ጸሐፊም ነው እግዚአብሔር በጸፍጸፈ ሰማይ እነዛን 22ቱን አሪፋት ያሳየው ለመጀመሪያ ጊዜ በሕገ ልቡና ዘመን ፊደልን በወረቀት ላይ ማገናኘት የቻለ ዘውዕቱ ሳብዕ እምነ አዳም ተብሎ በይሁዳ መጽሐፍ ላይ የተነገረለት ከአዳም 7ኛ ትውልድ የሆነው ሄኖክ ስለ ሁሉም ሊቃነ መላእክት ተናግሯል፣ ጽፏል። እንዳልኳችሁ ቅድም የጠቀስኳቸው ሊቃነ መላእክት ብቻ ሳይሆን ደግሞ የሰው ልጆችን መከራ የሚያሳየው የሰው ልጆችን ፈተና የሚያበዛባቸው የነ አዛዝኤልን የነ ጋድራኤል የተባሉ የአጋንንትንም ታሪክ የጻፈልን የፀሐይንም የከዋክብትንም ይሄ የ8ቱ ነፋሰ መዓት ጉዳይ የ4ቱ ነፋሰ ምሕረትንም ጉዳይ የዘገበልን የጻፈልን ይሄ ሄኖክ ነው። እግዚአብሔር በረከቱን በሁላችንም ላይ ያሳደረብን። ሄኖክ ስለ ሁሉም ሊቃነ መላእክት ወገኖቼ ሲጽፍ ሲያብራራ ሲያስተምር ከቆየ በኋላ ቅድም ወንድሞች ሲዘምሩ እንደሰማችሁት በዲበ ሰናይቱ እያሉ እንደተናገሩት ለሰው ልጆች ሁሉ የሚታዘዝ ከእግዚአብሔር ምሕረትና ይቅርታን ይዞ የሚመጣ ይህ ሚካኤል ነው ይላል። የትምህርታችን ርዕስ ይሄ ነው። ይህ ሚካኤል ነው በሉ እስኪ ሁላችሁ። በደንብ አልሰማችሁ? ሚካኤልን የምትወዱት ድምፃችሁን ከፍ አድርጋችሁ ይህ ሚካኤል ነው በሉ፣ ጠቁሙ እስኪ። የምትወዱት አመስግኑት ቅዱስ ሚካኤልን። ለሰው ልጆች ምሕረትን፣ በጎነትን፣ ትድግናን ከእግዚአብሔር ይዞ የሚመጣ ሚካኤልን ተመልክቶ ሄኖክ ጻፈልን። ሄኖክ የጻፈልንን ታሪክ ለዘመናት አባቶቻችን ሲያስተምሩት ሲናገሩት ቆይተዋል። ዛሬም ቅዱስ ሚካኤል ወገኖቼ እግዚአብሔር በሰጠው ቃል ኪዳን መሰረት የእኛን ሕይወት እየዳበሰ ኑሯችንን እያስተካከለ ይገኛል። ክብር ለሊቀ መላኩ ለቅዱስ ሚካኤል ይሁን። ስለዚህ የመላእክት አለቃ ቅዱስ ሚካኤል ዛሬ ትልቅ ስራ የሰራበት ነው። ሁሉን አንስተን አንጨርሰውም። እያንዳንዱ ሰው በሕይወቱ የተደረገለትን የቅዱስ ሚካኤልን ተአምር ተናገር ቢባል ብዙ ነው። እግዚአብሔር በመልአኩ አማካኝነት ለቅዱስ ሚካኤል በሰጠው ጸጋና ቃል ኪዳን አማካኝነት ይህ ሁሉ ሰው በበረከት ተዳብሷል። በሕይወት ያለ ነው። ክብርና ምስጋና ለእግዚአብሔር ለአምላካችን ይሁንልን። ስለዚህ ሁሉ መጥቶ ቢናገር ሁሉ መጥቶ ቢመሰክር ጊዜው ስለማይበቃ ስለነ ባህራን ብንመሰክር ስለነ ዛሬ ስለሚከበሩ ቅዱሳን ስለነ አፎሚያን ብንመሰክር ስለነ አስተራኒቆስን ብናወራ እንደው እየተናገርን እናመሻለን። እነዚህ ሊቃውንትንም ማሳዘን ስለሚሆን እኔ አንዲት ነገር ብቻ ነው የማነሳው። እግዚአብሔር አምላክ ከሁላችን ጋር ይሁንልን። ሚካኤል ከእናንተ ጋር ይሁንላችሁ። በምትወጡበት በምትወርዱበትም በምትሰሩበትም በምትለፉበትም ጉዳይ ቅዱስ ሚካኤል ልፋታችሁን ይባርክላችሁ። ወገኖቼ ሳይለፉ ባርክልኝ የለም። ድርሳነ ሚካኤል ላይ እንደተጻፈው አንድ ሰው ብልጽግና ፈልጎ ሀብት ፈልጎ ኑሮ እንዲቃና ፈልጎ ሚካኤልን ከሰማይ መና ውረድልኝ እያለ የሚጮህ የሚጸልይ ሰው ነበር ይላል። እና ያንን ሰው ቅዱስ ሚካኤል ምንድነው ያለው? አንተ ሰው አትቆፍር፣ አትጎለጉል፣ አትለፋ፣ አትወጣ፣ አትወርድ፣ ምንህን ልባርክልህ ነው ያለው። እግዚአብሔር ድካማችሁን ይባርክላችሁ ወገኖቼ። ቅዱስ ሚካኤል ድካማችሁን ይባርክላችሁ። ከዓይኖቻችሁ ላይ ያለውንም እንባ ቅዱስ ሚካኤል ያብስላችሁ። ሁሉ ልቡ ተሰብሮ ነው የመጣው። ደስ ብሎት በእግዚአብሔር ፊት ዛሬ ቆሞ በዓልን የሚያከብር ሰው አለ ለማለት ይከብደናል። የእያንዳንዳችን ልብ ቢታይ መከር ሁላችንም ሰው ቢመለከተን ውስጣችን በሐዘን ቆስሏል። ልብስ ለብሰን ስንራመድ ምናልባት የተመቻቸው የደላቸው ሰዎች ልንመስል እንችላለን። ውስጣችንን ግን ማን ያውቃል ወገኖቼ? በደንብ ንገሩኝ፣ ማን ያውቃል? ስለዚህ ዛሬ የተሰበረ ልብ ያለው ሰው ቅዱስ ሚካኤል ልቡን ይጠግንለታል። እመኑ፣ ይሄ ሚካኤል ነው ብለን የተነሳ ነው። ይሄ ሚካኤል ነው። እንደው አንድ ሴት ነበረች እግዚአብሔርን የምትፈራ እግዚአብሔርን የምታከብር በትዳሯም እግዚአብሔር የቤቷ ራስ የሆነላት አንዲት ሴት ነበረች ወገኖቼ። አፎሚያ ትባላለች።
ከነዚህ ሰዎች የምንማረው ታሪክ ትልቁ ቁም ነገር የቤታችሁ ራስ መድኃኔዓለም ክርስቶስ እንዲሆን ፍቀዱለት ወገኖቼ። በቤታችሁን በር ክፈቱ ለክርስቶስ። በቤታችሁ መድኃኔዓለም ይግባ። መጽሐፍ ላይ እንደተጻፈው ሁለትም ሶስትም ሆነው በስሜ የተሰበሰቡት የሚለውን ቅዱስ ዮሐንስ አፈወርቅ ሲያብራራ ለቤተ ክርስቲያን የተነገረው ትምህርት ለእያንዳንዱ ቤተሰብ ትዳርም ይሆናል። ትዳር እንደውም ትንሹ ቤተ ክርስቲያን ነው ብሎ ያስተማረው ቅዱስ ዮሐንስ አፈወርቅ ነው። እግዚአብሔር ትዳራችሁን ይባርክላችሁ ወገኖቼ። የተሰነጣጠቀ ትዳር ያለው ሰው፣ ቤቱ ሰላም ያጣ የተነጋነገበት ሰው፣ እንደው ቤቱ የጨሰ እሳት እየነደደበት ያለ ሰው ካለ ዛሬ ቅዱስ ሚካኤል ቤታችሁን ይባርክላችሁ። እነዚህ ናፎሚያ ከባለቤቷ ጋር ከአስተራኒቆስ ጋር ሆና ቤቷን የእግዚአብሔር ቤት አድርጋው ነበረ። በቤቷ ውስጥ ክርስቶስ አለ ወገኖቼ። በቤታችሁ እግዚአብሔር ካለ የምትሰጡትንም እግዚአብሔር አያሳጣችሁ። እነዚህ ሰዎች ሰጪዎች ነበሩ። ወር በገባ በ29 የክርስቶስን ልደት ዕለት ዕለት የሚያስቡ ሰዎች ነበሩ። በዚህ ቀን ድሆችን ይመግባሉ። እንደገና ወር በገባ በ21 እመቤታችንንም አይረሷትም። እንዴት ትረሳለች? ልጇን ጠርተው ልጇን አስበው የጌታን ልደት እያከበሩ ደግሞ የእናቱንም በዓል የድንግል ማርያምን የወላዲተ አምላክንም በዓል ሁሉ ቀን ይዘክሩታል። ወር በገባ በ21 ያላቸውን እያወጡ ለድሆች ያካፍላሉ፣ ለምስኪኖች ይሰጡ ነበረ። ቤታችሁን እግዚአብሔር በበረከት ያጥለቅልቅላችሁ ወገኖች። የምትሰጡትም እግዚአብሔር አያሳጣችሁ። እነዚህ ሰዎች በሶስተኛ የቅዱስ ሚካኤልን ዝክር ሁሉ ቀን ያዘክሩ ነበረ። ለባለቤቷ መቼም መኑሰብ ዘያሃዩ ወኢይሬ ያለሞት ተብሎ እንደተጻፈው በመጽሐፋችን ላይ ሰው ሆኖ የማይሞት ስለሌለ ሥጋ ለባሽ ሁሉ ስለሚሞት የማይሞተው እንኳን ክርስቶስ ሞቷል። እና መቼስ ባለቤቷ ተለያት። ባለቤቷ ግን ሲለያት አንድ ቃል ኪዳን አስገባት። ሁሉ ጊዜ ወር በገባ በ12 የምናደርገውን እንደው ብታጪ የቅዱስ ሚካኤልን ዝክር ሁሉ ጊዜ ዘክሪ ብሎ ነግሯት አረፈ። ከዚህ ዓለም ተለየ። ይቺ ሴት ቃል እግዚአብሔርን የምትፈራ እግዚአብሔርን የሚፈራ ሰው ይባረካል ተብሎ እንደተጻፈው የጥበብ ሁሉ መጀመሪያ ደግሞ እግዚአብሔርን መፍራት ነው እንዳለ አባታችን ቅዱስ ዳዊት እግዚአብሔርን የምትፈራ ቃሉን የምትፈጽም ደግሞም የሚገርማችሁ ወር በገባ ሁሉ ጊዜ እግዚአብሔር ሳያሳጣት ለድሆች የምትመጸውት ሴት ነበረች። መድኃኔዓለም ያሳጣችሁ ወገኖቼ። እግዚአብሔር ከእናንተ ጋር ይሁን። አሜን በሉ በደንብ። እግዚአብሔር ከእናንተ ጋር ይሁን ወገኖች። እግዚአብሔር ከሁላችን ጋር ይሁን። ቀላል ልመና፣ ቀላል ምርቃት፣ ቀላል ጸሎት እንዳይመስላችሁ። እግዚአብሔር ከኛ ጋር ሲሆን ወገኖቼ እየበላን አንራብም። ዛሬ ሰው እግዚአብሔርን ወደ ቤቱ ስላላስገባ እየበላ የሚራብ ገንዘብ እያለው የሚቸገር እንደው በዓለም ላይ ከሰው ሁሉ እኩል የተመላለሰ በጤና ጉድለት የሚታወቅ ነው። እግዚአብሔር ከእናንተ ጋር ሲሆን የምትሰሩት ይባረክላችኋል፣ የምትነኩት ቀጤማ ይሆናል፣ ይለመልማል። መድኃኔዓለም ያለምልማችሁ፣ ቅዱስ ሚካኤል ያለምልማችሁ። እመብርሃን ከእናንተ ጋር ትሁን። ሁል ጊዜ በየወሩ ይህንን ነገር ስታደርግ ሰይጣን መቼም የበጎ ነገር ጠላት ነው፣ ይቀናል። ስለዚህ በዚህችም ሴት ላይ ቀናባት። እናንተ ዛሬ ቤተ እግዚአብሔር በመምጣታችሁ ጠላታችሁ ዲያብሎስ እጅግ በጣም ተቃጥሏል፣ ተናዷል። ልቡን እያሳረራችሁት ነው ወገኖቼ። እንቅልፍ የሌለው ጡረታ የማይወጣ ጠላት አላችሁ። ያ ጠላታችን ዲያብሎስ ነው ወገኖቼ። ዕለት ዕለት ይፈታተነናል። ከቻለ ጠልፎ ሊጥለን፣ ቆርጦ ሊጥለን፣ ከእግዚአብሔር ሊያስቀረን ወገቤን ምንን እያላችሁ ወደ ቅዱስ ሚካኤል እንዳትመጡ ያደርጋችኋል። ይሄ ጸራሙ ደራሙ ተጽፏል እዚሁ መጽሐፈ ሄኖክ ላይ ቅድም ያነሳነው ላይ ያን ሁሉ መድኃኔዓለም ክርስቶስ ይበታትንልን ወገኖቼ። ቅዱስ ሚካኤል መስቀሉን ከፍ አድርጎ ያሳየልን። ያን ጊዜ እናንተ ቀና ስትሉ ትባረካላችሁ፣ ሚካኤልን ስታዩ ትበረታላችሁ። ወደ ቤት ውስጥ ስትመጡ ደግሞ በታላቅ በረከት ነው የምትመሉት። ደስ ይበላችሁ ወገኖቼ። በደንብ ኧረ ያንሳል ምስጋናው። ከዚያ በኋላ እንዳላችሁ በደንብ ክብር ለቅዱስ ሚካኤል ይሁንልን። እቺ ሴት የውላችሁ ሰይጣን ሁሉ ቀን እየተፈታተነ
ቃል ኪዳኗን እንድትረሳ እንድትተው ያደርጋታል። ለምን አታገቢም? ነውር አይደለም ባሏ ከሞተ ወዲያ ሌላ ባል ማግባት። ነገር ግን ቃል ኪዳኗን ለመጠበቅ ራሷን በእግዚአብሔር ፊት ጻድቅ አድርጋ ለመቆየት ስለምትፈልግ ሌሎች ቅዱሳንን አብነት አድርጋ ከእንግዲህ እኔ የክርስቶስ ሙሽራ ነኝ ብላ ሞቷን ዕለተ ሞቴን ነው የምጠብቀው፣ ከዚህ በላይ ዓለም የለኝም በቃ ብላ የቅዱስ ሚካኤልን ዝክር የምታዘክር ሴት ነበረች። ሰይጣን ዕለት ዕለት ይፈትናታል። ፈተናውን እግዚአብሔር ያረቀላችሁ፣ መድኃኔዓለም ገለል ያደርግላችሁ። ዛሬ ሰው ተፈትኖ እኮ ነው እግዚአብሔር ቤት የማይመጣው። ዛሬ ሰው ፈተና በዝቶበት እኮ ነው። ይሄ በስልካችሁ በቲክቶክም በምንም ሰይጣን ፈተና እየላከ ጥርጥር ወደ ሰው ልጆች ልብ እያመጣ ሰዎች እግዚአብሔር ክብር እንዲርቁ እያደረገ ነው። ኦርቶዶክሳዊት ቤተክርስቲያን የምታመልከው እግዚአብሔርን ነው ወገኖቼ። አሁን ዛሬ በቅዱስ ሚካኤል ስም የተሰበሰብነው ሚካኤል በክንፎቹ ላይ ኤል የሚለው በዕብራይስጥ ቋንቋ እግዚአብሔር የሚለው ስም ክንፎቹ ላይ ስላለ ስሜ ከሱ ጋር ነውና አታሳዝኑ ተብሎ ስለተጻፈ ሚካኤልን ስናከብር ወገኖቼ እሱ ሚካኤል የተፈጠረው በስላሴ ነው። ስላሴን ፈጣሪውን ተላኪው ሚካኤልን ስናከብር ላኪው እግዚአብሔርን እያመሰገንን ነው። እስኪ በደንብ እግዚአብሔርን አመስግኑ፣ ከፍ አድርጋችሁ። እናውቃለን እስራኤል ሆይ ስማ አምላክ እግዚአብሔር አንድ ነው ተብሎ እንደተጻፈው እግዚአብሔር ነው አምላካችን። ሚካኤል የኛ ጠባቂ ነው። ደግሞም የእግዚአብሔር መልአክ ከተወረወረው ከጠላት መቅሰፍትም ያድነናል። ያድነናል አያድነንም? ወገኖች በደንብ ንገሩ። ያድነናል አያድነንም? መጽሐፍ ቅዱሳዊ ማስረጃዎች አሉን። ይታየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ ተብሎ ተጽፏል። የእግዚአብሔር መልአክ እግዚአብሔርን በሚፈሩት ሰዎች ዙሪያ ይሰፍራል ካለ በኋላ ራሱ መጽሐፍ ቅዱሱ መልአኩ ያድናቸዋል ይላል። እስቲ መልአኩ አድኖኛል የምትሉ እጆቻችሁ ከፍ አድርጉ። እኔ ሚካኤል አድኖኛል፣ ደርሶልኛል። እንዴማ በበለልታ በጭብጨባ ነው። ሁላችሁ አንድ ላይ ያዳነኝ ሚካኤል ነው የምትሉ ድገሙት፣ በደንብ እልል በሉ። ፈተና በዛ፣ ጠላት ሁል ጊዜ ፈታተናታል። አንድ ቀንማ መልአክ መስሎ መጣ። አባ እንጦንስ በገዳም ሆኖ እግዚአብሔርን ሲያመሰግን ሲያመልክ ሰይጣን ሁል ጊዜ ፈትነው ነበረ እና የእንጦንስን ታሪክ የጻፈልን አትናቴዎስ ሐዋርያዊ ነው። በረከቱን እግዚአብሔር ያሳድረብን እና አትናቴዎስ ሲጽፍ ምን አለ? እንጦንስ በአንድ ወቅት እንደዚህ አለ፣ ሰይጣን መልአክ መስሎ ይመጣል፣ ነገር ግን ስታማትብበት ይጠፋል አለ። እስኪ አማትበውን አንድ ላይ በስመ አብ በሉ። በደንብ እጃችሁን። የሚያሳፍር አይደለም፣ የአባታችን ስም ነው፣ የፈጣሪያችን ስም ነው። ጠላት እርድ ብን ይበል። እጃችሁ ከፍ አድርጉ። በስመ አብ በሉ። ወወልድ ወመንፈስ ቅዱስ አሐዱ አምላክ። አሁን አጨብጭቡ። ክብር ምስጋና ለእግዚአብሔር። ይሄ አምላካችን ቅዱስ እንጦንስ አማትብበት፣ ሰይጣን ይጠፋል ይበራል አለ። አሁን ቅዱስ ሚካኤልን መስሎ ነጭ ለብሶ የብርሃን ልብስ ተጎናጽፎ ሊያታልላት አፎሚያን ሊደልላት ሰይጣን መጣ። ወገኖቼ እንዳትታለሉ። አንዳንዶች አሉ ማር የሆነ ቃል የሚናገሩ ነገር ግን በማር ውስጥ የተደበቀ ሬት እንዳለው አስታውሱ። አንዳንዶች አሉ የሀገራችን ሰው የጭቃ ውስጥ ሾህ እንደሚለው የማይታይ ስራ የሚሰሩ በስውር ስፌት ሰውን ድብን አድርገው የሚገሉ። ዛሬ ስንቱ ተጨንቋል መሰላችሁ? ቤቱ ላይ ምናምንቴ ነገር ተጥሎበት አይን ተገንዞ እየተጣለ ሰው እያስመተተ እየጠነቆለ ሰው ስዙን አስጨንቆታል። ወገኖቼ ቅዱስ ሚካኤል ይሄንን ተርታብ ሁሉ ይበጣጥስልን። ቅዱስ ሚካኤል የጠላትን መርዝ አልጫ ያደርግልን። ቅዱስ ሚካኤል ከእናንተ ጋር ይሁን። የብርሃን መልአክ መስሎ መጣ፣ እያጭበረበረ እያታለለ እየዋሸ። ያን ጊዜ ባለቤቷ አስቀድሞ በቤት ውስጥ ያሳለው የቅዱስ ሚካኤል ስዕል ነበር። እንዲህ አለ ሚዛኑን ይዞ ቅዱስ ሚካኤል እንደዚህ ሚዛኑን ይዞ ፈታዬ በጽድቅ እግዚአብሔር ባሪያ ባለሟል ስለሆነ ቅዱስ ሚካኤል ከእግዚአብሔር የሚላክ ማንን እልካለሁ ይላል እግዚአብሔር። ማንን እልካለሁ? ቅዱስ ሚካኤል ነው የሚላከው ወገኖቼ። ምህረት ይዞ የሚመጣ ይትፌን ነው ለምህረት ወለሳይል ተብሎ እንደተነገረው ምህረትን ይቅርታን ይዞ ስለሚመጣ ቅዱስ ሚካኤል ኧረ ምህረት ይዞ ቤታችሁ ይግባላችሁ። ኧረ ጽድቅን ይዞ ቤታችሁ ይግባላችሁ።
አረ መባረክን ይዞ ቤታችሁ ቅዱስ ሚካኤል ይግባ። አሜን በሉ ባካችሁ። ይኸውላችሁ ቅዱስ ሚካኤልን እኔ የምከተለው ኦርቶዶክሳዊት ቤተክርስቲያን የምትከተለው በውርድምብር በምናምንቴ ቋንቋ አይደለም፣ መጽሐፍ ቅዱሳዊ በሆነ ማረጋገጫ ነው። ቅዱስ ጴጥሮስ እስር ቤት ውስጥ ታሰረ። ሐዋርያት ሥራ ምዕራፍ 12 ላይ እንደምታነቡት የእግዚአብሔር መልአክ ሌሊት ጎኑን ነካውና ተከተለኝ አለው። ቅዱስ ጴጥሮስ ሚካኤልን ተከተለ። ቅዱስ ጴጥሮስ ገብርኤልን ተከተለ። እኛ መልአኩን የምንከተለው መጽሐፍ ቅዱስ ላይ ያነበብነው ነው። የዚች ቤተ ክርስቲያን መሰረቷ መጽሐፍ ቅዱስ ነው። ክብርና ምስጋና ለእግዚአብሔር ለአምላካችን ይሁን። ታሪኩን ለማሳጠር ሞክራለሁ ወገኖቼ። የቅዱስ ሚካኤልን ስዕል ይዛ ስትመጣ እኔ የማውቀው ሚካኤል እና አንተ አለመሳሰል አላችሁ ይበቃ። ቅዱስ ሚካኤል በእጁ የጨበጠውን መስቀሉን ለማየት ወደ ቤት ስትገባ ሰይጣን እንደ ጉም በኖ እንደ ጢስ ተኖ ከአጠገቧ ዞር አለ፣ ገለል አለ። እግዚአብሔር ጠላታችሁን ገለል ያደርግላችሁ ወገኖች። እግዚአብሔር ጠላታችሁን ገለል ያደርግላችሁ። ቅዱስ ሚካኤል በምህረት በአማላጅነት ወደ ቤታችሁ ይምጣላችሁ። ያን ጊዜ ቅዱስ ሚካኤል ስሙን ስትጠራ ጠላት ሊቋቋም አይችልም። መከራ ሲበዛባችሁ፣ ችግር ሲበዛባችሁ የቅዱስ ሚካኤልን ስም ጥሩ ወገኖቼ። ሐዘናችሁ ገደቡን እንዲያገኝ፣ መከራችሁ እንዲቋረጥ፣ ይሄ ህመም እኔን ካልገደለኝማ አልከላከለውም እያላችሁ ዘላለም እየየ እያላችሁ እንዳትኖር ሁሉ ጊዜ በአንደበታችሁ ሚካኤል በሉ። እስኪ አሁን ሚካኤል በሉ፣ ሁላችሁ ሚካኤል በሉ። ከፍ አድርጋችሁ ጥሩት። ሚካኤል ከሁላችን ጋር ይሁንልን። አራዊት በሉ ወከሹ። እንደው አንዳንድ ጊዜ የሚሳሳቱ ሰዎች አሉ። ሚካኤል በአንድ ቦታ ብቻ ነው የሚገኘው፣ ታዲያ እንዴት በየቦታው ሊሄድ ይችላል? እሱ እግዚአብሔር አይደለም ብለው ይናገራሉ። አንድ እውነት ልንገራችሁ ወገኖቼ፣ ሚካኤል በእግዚአብሔር ፊት ይቆማል አይቆምም? በደንብ ንገሩኛ። በእግዚአብሔር ፊት ቅዱስ ሚካኤል ይቆማል አይቆምም? የእግዚአብሔር ፊቱ የት ነው ያለው? የት ነው ያለው እግዚአብሔር ፊቱ? እማማ ተናገሩ። የት ነው ያለው እግዚአብሔር ፊቱ? የት ነው ያለው እግዚአብሔር ፊቱ? አዎ ገድለ አባ ጊዮርጊስ ዘጋስጫ ላይ አንድ የተጻፈ ታሪክ አለ። ያን ጊዜ እግዚአብሔር አንድ ገጽ ነው ምናምን የሚሉ ዘሚካኤላውያን የሚባሉ መናፍቃን ተነስተው ነበረ እና እነዚያ መናፍቃን መጥተው በአፄ ዳዊት ዘመነ መንግስት ነው ታላቁ አባት አፄ ዳዊት የእመቤታችን ወዳጅ ታምረ ማርያምንም ያስተረጎሙ በሀገራችን ታሪክ የሚዘከራቸው ሰው ናቸው። እና የእግዚአብሔር ፊቱ የት ነው ብለው ጠየቁት። እና የእግዚአብሔር ፊቱማ ክፉ በሚያደርጉ ሰዎች ላይ ነው የሚለውን የዳዊትን ጥቅስ ጠቀሰ። እሳቸው በጥፊ መቱትና አንድ ሻማ አበሩ። የዚህ ሻማ ፊቱ የት ነው? የሻማው ብርሃን ፊቱ በየት ነው? የሻማው እሳት ፊቱ የመላ ነው አይደለም? የቱ ጋር እንዳለ አይታወቅም። የእግዚአብሔር ፊቱ በዓለም የመላ ነው። ስለዚህ የእግዚአብሔር መልአክ በእግዚአብሔር ፊት ይቆማል ከተባለ በዓለም ሁሉ እግዚአብሔር መልአክ ይቆማል ማለት ነው አይደለም ወገኖቼ? ሚካኤል ስለሁላችን ቆሟል። ዛሬ ደስ ይበላችሁ። ያንቺን ችግር ሊያሳስብ የኔን ጉዳይ ሊናገር ልብ ቆስሎ ልጅ አተ ስራ አተ ኑሮ ተቃውሶብህ ተበድለ ፍርድ ተጓድሎብህ ተማረ ተበሳጭተ የመጣ ወገኔ በሙሉ ዛሬ ቅዱስ ሚካኤል የእናንተን ጉዳይ ይዞ ቅዱስ ሚካኤል ዛሬ የሁላችንን ጉዳይ ይዞ በእግዚአብሔር ፊት የቆመበት ዕለት ነው። ደስ ይበላችሁ፣ እንኳን አደረሳችሁ። እና ዛሬ ቤተ ክርስቲያናችን ሰይጣንን ያባረረችበት ደግሞም ሰዎች በእምነታቸው እንዲጸኑ ያስተማረችበት ደግሞ ቅዱስ ሚካኤልን በጣም ተወደው ስለነበረ ዛሬ የቅድስት አፎምያም ዕረፍቷ ነው ወገኖቼ። በመጽሐፈ ስንክሳር ላይ ተመዝግቦ እናገኛለን። የቅዱሳን ሁሉ በረከት እግዚአብሔር ያደለን። አሜን በሉ እንጂ አቆረፋችሁ። አሜን በሉ። በረከታቸው ይደረብን። ባህራን የሚባልም ሰው ነበር። ታሪኩን ደግሞ በማታው ጉባኤ ይኖራል። በደንብ ነው የምትሰሙት። እሱንም እግዚአብሔር ታድጎታል። አሁን ዛሬ ድሮ የተሰራውን ታሪክ የምንደግም የምንተርክ ሰዎች ብቻ ሳይሆን
እነዚህ ቅዱሳን በሄዱበት መንገድ ለመሄድ ነው ይሄ ትምህርት የምንማረው። በእነዚህ ቅዱሳን መንገድ እግዚአብሔር እንድትሄዱ ይርዳችሁ። የባህራንን ታሪክ የሞቱን ደብዳቤ ወደ ሰርግ የቀየረው ታላቁ ሊቀ መላእክት ቅዱስ ሚካኤል ታሪካችሁን ይቀየርላችሁ። ያስጎነበሳችሁ ታሪክ፣ ለሰው የማይነገር ታሪክ፣ ቆማችሁ ሰው ፊት እንኳን ብትመሰክሩ የሚያሳፍር ማንነት ያላችሁ ሰዎች ዛሬ ቅዱስ ሚካኤል በስተንፋሱ ብቻ ታሪካችሁን ይቀየርላችኋል። ከኛ የሚጠበቀው ማመን ነው። እናምናለን በእግዚአብሔር መልአክ ዓይን ጥቅሻ ፈጥኖ ወደኛ እንደሚመጣ እናምናለን። ያስተማረን እግዚአብሔር የተመሰገነ ይሁን። አሜን። ተወዷል። እዚህ አሁን እውነት ነው ይሄ ቦታ